በዚህ በዩናይትድ ስቴትስ አማራጭ ስሪት ውስጥ ወታደራዊ ወረራ አገሪቱን ወደ ጨቋኝ አገዛዝ ቀይሯታል። ሜጀር በመባል የሚታወቀው ሰው ብቸኛው መሪ ናቸው። በመጨረሻም አገዛዙ ዘ ሎንግ ወክ የተባለ ገዳይ ውድድር ይፈጥራል። አሸናፊው ዝናን፣ ሀብትን እና ማንኛውንም የፈለገውን አንድ ምኞት ያገኛል። ሙሉ ዝግጅት በብሔራዊ ቴሌቪዥን ይተላለፋል። ለብዙ ሰዎች ደግሞ ይህ ከድህነት ለማምለጥ ብቸኛው አጋጣሚ ነው። በፈቃደኝነት ለውድድሩ ይመዘገባሉ። በእጣ ደግሞ ለመወዳደር 50 ሰዎች ይመረጣሉ። ከሜን ግዛት የተመረጠው ብቸኛው ተወዳዳሪ ሬይ ሲሆን እናቱ ጄኒ ወደ ዝግጅት እየወሰደችው ነው። በመኪናው ውስጥ ያለው ድባብ በግልጽ ውጥረት የነገሰበት እንደሆነ ያስታውቃል። ጄኒ ሬይ የመወዳደር ሀሳቡን ቢቀይር ትመኛለች። ነገር ግን ሬይ የእሷ ውሳኔ እንዳልሆነ ያስታውሳል። ቦታው ላይ ሲደርሱ ጄኒ ሬይን አጥብቃ ታቅፏለች። ስንብት ስታደርግለትም ታለቅሳለች። ከዚያም ሬይ በዋናው በር በኩል ገብቶ በጣም ተግባቢ ከሆነው ፒተር ጋር ይተዋወቃሉ። እንዲያውም አብዛኞቹ ተጫዋቾች ተግባቢ ይመስላሉ። ብዙም ሳይቆዩ ዝግጅቱ እስኪጀምር ድረስ በደስታ እያወሩ ይጠብቃሉ። ካርሊ ምን ያህል እንደተጨነቀ ለመደበቅ እየሞከረ ወዲያና ወዲህ ይላል። ሌሎች ልጆች ደግሞ በጣም ወጣት እንደሚመስል ያስተውላሉ። 18 ዓመቴ ነው ቢልም ማንም አያምነውም። ብዙም ሳይቆዩ ሜጀር ይመጣና ለእያንዳንዱ ልጅ የተሰጣቸውን ቁጥር የያዘ የብረት ታግ ይሰጣቸዋል። አሁን ወንዶች መሆናቸውን ይነግሯቸዋል። ከዚያም ዘ ሎንግ ወክ የተፈጠረው ከጦርነቱ በኋላ በፋይናንስ ስትቸገር በቆየችው አገር ውስጥ የስራ ስነ ምግባርን ዋጋ ለማነቃቃትና መልሶ ለማቀናጀት እንደሆነ በማስታወስ ንግግር ያደርጋሉ። ከዝግጅቱ በኋላ በየዓመቱ የምርት መጨመር ይታያል። ስለዚህ ሜጀር ይህ በእውነት ይሰራል ብሎ ያስባሉ። የሀገሪቱ ችግርም ስንፍና ብቻ እንደሆነ ያምናሉ። እሳቸው እያወሩ ሳሉ ተወዳዳሪዎቹ ፍጥነታቸውን የሚለካ የእጅ አምባር ይሰጣቸዋል። በመቀጠል ሜጀር ደንቦችን ይናገራሉ። አንድ ሰው ብቻ እስኪቀር ድረስ ሁሉም መራመድ አለባቸው። የማጠናቀቂያ መስመርም የለም። በሰዓት 3 ማይል ፍጥነት መጠበቅ አለባቸው። ከዚህ በታች ከወረዱ ማስጠንቀቂያ ይሰጣቸዋል። በ10 ሰከንድ ውስጥ ፍጥነታቸውን ማስተካከል ካልቻሉ ግን ሌላ ማስጠንቀቂያ ያገኛሉ። በ3 ማስጠንቀቂያዎች ይረሸናሉ። አስፋልቱን ለቀው ከወጡ ያለምንም ማስጠንቀቂያ ይረሸናሉ። ሜጀር ንግግራቸውን የሚያጠናቅቁት ሁሉም እንዲጮሁ በማድረግ ነው። ውድድሩን በይፋ ለመጀመር ሽጉጣቸውን ወደ አየር ይተኩሳሉ። ልጆቹ መራመድ ይጀምራሉ። ወታደራዊ መኪናዎችም ሁሉን ነገር እየቀረጹ በመንገድ ላይ ይከተሏቸዋል። ቦታው ባዶ እና ጭር ያለ ነው። ምክንያቱም ህዝቡ እንዲሰበሰብ የሚፈቀደው በመጨረሻ ርቀት ላይ ብቻ ነው። መጀመሪያ ላይ በመንገድ አቅራቢያ የሚኖሩ ብቻ ወጥተው ማየት ይችላሉ። ልጆቹ ሲያልፉ አንድ ፖሊስ ሰላምታ ይሰጣል። የተበሳጨው ጋሪ ደግሞ መሬት ላይ ከመጥፋቱ በፊት ጣቱን ያሳየዋል። መጀመሪያ ላይ ሁሉም ቁም ነገረኛና ትኩረት ያደረጉ ናቸው። ነገር ግን በ5ኛው ማይል ብዙ ልጆች እያወሩ ነው። ስቴቨን ትንሽ ፍጥነቱን ሲቀንስ ወዲያውኑ ማስጠንቀቂያ ያገኛል። ስለዚህ ፍጥነቱን ያስተካክላል። ሌሎች ልጆች ይህንን የወሰኑን ገደብ ለመፈተን የተደረገ ስልት እንደሆነ ያስባሉ። ጋሪ በጫማው ውስጥ ድንጋይ ሲሰማው ከዚህ በኋላ ግን ብዙ አስጨናቂ ነገሮች ይፈጠራሉ። ጋሪ በጫማው ውስጥ ድንጋይ ሲሰማው መራመዱን ማቆም ይኖርበታል። ብዙም ሳይቆይ ወታደሮቹ ማስጠንቀቂያ ይሰጡታል። ከ3ኛው ማስጠንቀቂያ በኋላ አንድ ወታደር ሊተኩስ ሲዘጋጅ ጋሪ ልክ በሰዓቱ ጫማው መልሶ አድርጎ ጉዞውን ይቀጥላል። ሌሎች ልጆች ደንቆሮ እንደሆነ ያስባሉ። ጋሪ ግን ትንሽ ለማረፍ ብሎ እንዳደረገው ይናገራል። በ7ኛው ማይል ልጆቹ ስለ ሽልማት እያወሩ ነው። አርተር እዚህ የመጣሁት ለገንዘቡ ብቻ ነው ብሎ ያምናል። ሬይ ግን ከገንዘብ በላይ አስፈላጊ ነገሮች አሉ ይላል። ሌሎች ልጆች ጥርጣሬ ያላቸው። ስለዚህ ሬይ ስለ ስነ ስርዓቱ በመናገር ያስረዳቸዋል። መንግስት ለመሳተፍ በፈቃደኝነት እንደመጡ እንዲያምኑ ያደርጋቸዋል። ነገር ግን በእውነቱ ስርዓቱ በጣም ድሃና ተስፋ የቆረጡ ስላደረጋቸው የተሻለ ምርጫ ስለሌላቸው እዚህ ይገኛሉ። አንዳንዶች ልጆች በካሜራ ፊት ስለ ዘ ሎንግ ወክ አሉታዊ ነገር ማውራት ጥሩ እንዳልሆነ ያስባሉ። ፒተር ግን ተደንቆ ገንዘቡን ሰዎች ለመርዳት መጠቀም አለባቸው በማለት ይስማማል። ከዚያም ፒተር ሲጋራ ያበራል። ሃንክ ይህ መጥፎ ሀሳብ እንደሆነ ያስጠነቅቀዋል። አርተር ግን እንዲያካፍለው ይጠይቀዋል። ጨዋታቸው በሪቻርድ ይቋረጥና እሱ የሁሉንም ሰው ስም እና ቁጥር እየጻፈ ነው። ምክንያቱም ዝነኛ የሚያደርገውን ስለ ዘ ሎንግ ወክ መጻፍ ይፈልጋል። ፒተር ካሸነፈ ቀድሞውኑ ሀብታምና ዝነኛ ስለሚሆን ይህ ሞኝነት እንደሆነ ያስባል። ከተወሰነ ጊዜ በኋላ ካርሊ በእግሮቹ ላይ ህመም ስለተሰማው በህመም ይጮሃል። ፍጥነቱን መቀነስ ይጀምራል። ወታደሮቹም ያስጠነቅቁታል። ስለዚህ ሬይ ካርሊ እንዲራመድ ይረዳዋል። እሱና ፒተር በቃላት ይበረታታሉ። መነቃቃት ተሰምቶት ካርሊ በራሱ ለመራመድ ይሞክራል። ነገር ግን ህመሙ በጣም ስለበረታበት መሬት ላይ ይወድቅና ከ3ኛው ማስጠንቀቂያ በኋላ አንድ ወታደር ካርሊን ጭንቅላቱ ላይ ይተኩስበታል። ድንጋጤው ሬይ ፍጥነቱን እንዲቀንስ ያደርገዋል። እሱም ማስጠንቀቂያ ያገኛል። ስለዚህ ፒተር በፍጥነት እንዲራመድ ይገፋፈዋል። ከጥቂት ጊዜ በኋላ ሜጀር በመንገዱ ላይ ብቅ ብለው ስለ ካርሊ ንግግር ያደርጋሉ። አንድ ጓደኛ እንደወደቀና ለጀግንነቱ በጥሩ ሁኔታ መታወስ እንዳለበት ይናገራሉ። በሂደቱም ሬይ አንድ ወታደር የውሃ መያዣውን እንዲሞላለት ይጠይቀዋል። በሂደቱም እድል እንዲቀናው
የወታደሩን ሽጉጥ ይነካል። ፒተር ራሱ ማስታገስ ወይም ሽንቱን መሽናት ሲፈልግ በመንገዱ መሃል ይሸናል። በ17ኛው ማይል አንዲት ሴት ልጅ በመንገድ አቅራቢያ ታፔላ ይዛ ለሬይ ስታበረታተው ያያሉ። ሌሎች ልጆች ምንም እንኳን ገና ወጣት ብትሆንም ደጋፊ ስላለው ያሾፉበታል። በድንገት አንድ ልጅ የሚጥል በሽታ ተነስቶበት መሬት ላይ ይወድቃል። ጋሪ የሕክምና ችግሮቹን በመደበቁ እያሾፍበት በላዩ ላይ ሲዘል ወታደሮቹ ማስጠንቀቂያ መስጠት ይጀምራሉ። ወዲያውኑ ወታደሮች የታመመውን ልጅ ይረሽኑታል። ጋሪ ደግሞ ተወዳዳሪ ስለቀነሰ ሁሉም ደስ ሊለው ይገባል ይላል። በ25ኛው ማይል ጋሪ ራንክ የተባለውን ልጅ ትንኮሳ ይጀምራል። ራንክ በመጀመሪያ ላይ ችላ ለማለት ይሞክራል። ሆኖም ጋሪ እናቱን ሲሳደብ ራንክ ተቆጥቶ ሊመታው ይሞክራል። ጋሪ ሁሉንም ምቶች ያመልጣል። ራንክም መሬት ላይ በኃይል ይወድቃል። በሰዓቱም መነሳት አይችልም። ወታደሮችም ይረሽኑታል። ሌሎች ልጆች ጋሪ ላይ መጮህ ይጀምራሉ። ለሆነው ነገር እሱን እየወቀሱት እሱም እስኪቀነስ መጠበቅ እንደማይችሉ ይናገራሉ። በኋላም አንድ ልጅ እየተራመደ መጸዳዳት ስላለበት ሱሪውን ዝቅ ያደርጋል። በመቀጠል የፈለገውን ያህል ቢሞክርም ፍጥነቱ ይቀንሳል። ወታደሮች እሱንም ይረሽኑታል። በ35ኛው ማይል ሜጀር እንደገና ብቅ ብለው የመጀመሪያው ምሽት ላይ በመድረሳችሁ እንኳን ደስ አላችሁ ብለው ንግግር ያደርጋሉ። ይህ ክቡር ዓላማ እንደሆነ ለማሳመን ብዙ የተጋነኑ ቃላትን ይጠቀማሉ። ሬይ ማንቀላፋት ይጀምራል። ስለ እናቱም ያልማል። ፍጥነቱ ሲቀንስ ወታደሮቹ ማስጠንቀቂያ ይሰጡታል። ፒተርም ሊቀሰቅሰው ይገደዳል። እየተራመዱ ስለ ቤተሰቦቻቸው ያወራሉ። ቪዲዮ ከተመቻችሁ በቀላሉ ሰብስክራይብ በማድረግ እኔም ማገዝ ትችላላችሁ። ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ሬይ በአጋጣሚ እንደገና ፍጥነቱ ይቀንሳል። ስለዚህ ሁለተኛ ማስጠንቀቂያ ያገኛል። ሬይ ፍጥነቱን ይጨምራል፣ ነገር ግን ከጥቂት እርምጃዎች በኋላ ይሰናከላል። ሶስተኛ ማስጠንቀቂያውንም ያገኛል። አሁን ማስጠንቀቂያዎቹን ለማጥፋት ለ3 ሰዓት ያለ ስህተት መራመድ አለበት። ፒተር ለማበረታታት ይሞክራል፣ ነገር ግን ሬይ ተጨንቆ ፒተር እንደሚያስብልኝ እየመሰለ ነው በማለት ይቆጣል። በዚህ ጊዜ ቡድኑ ለመራመድ እጅግ ከባድ የሆኑ ቁልቁለት ላይ ይደርሳል። ወዲያውኑ ሁሉም እየደከማቸው ነው። በርካታ ልጆችም ይወድቃሉ፣ ስለዚህ ይረሸናሉ። ሬይ ከኋላ ያለውን ሞት ሁሉ ችላ ለማለት ይሞክራል፣ ነገር ግን የጋሪን ማሾፍ መቋቋም አለበት። በመጨረሻ ሬይ ፍጥነቱን መቀነስ ይጀምራል፣ ነገር ግን ፒተር ልክ በሰዓቱ ይይዘዋል። ሬይ አመስግኖ ቀደም ሲል ለነበረው ቁጣ ይቅርታ ይጠይቃል። በማለዳ ልጆች 59ኛ ማይል ላይ ይደርሳሉ። ትናንትና ምሽት በቁልቁለት ላይ ከደረሰው ሞት በኋላ የቀሩት 18 ተጫዋቾች ብቻ ናቸው። በ67ኛው ማይል ሃንክ ለመቀጠል በጣም እየተቸገረ ነው። ፒተር ሊረዳው ቢሞክርም ሃንክ ይቆጣል። ይህ በእንዲህ እንዳለ ሪቻርድ በታመመ ቁርጭምጭሚቱ እየተራመደ ነበረ። በመጨረሻም ፍጥነቱ ይቀንሳል። ወታደሮችም ያስጠነቅቁታል። ሬይም እንዲቀጥል ለማበረታታት ይሞክራል፣ ነገር ግን ሪቻርድ ከዚህ በላይ መቋቋም አይችልም፣ ይወድቃል። ሁለት ህፃናት በአቅራቢያው እያዩት አንድ ወታደር ጭንቅላቱ ላይ ይተኩስበታል። ጉዞ 100 ማይል ሲደርስ ሜጀር እንኳን ደስ አላችሁ ለማለት እንደገና ብቅ ይላሉ። አንድ ልጅ ወደ ህንፃ ውስጥ ለመግባትና ለማምለጥ ሲሞክር ግን ወታደሮቹ ወዲያውኑ ይረሽኑታል። በ103ኛው ማይል ልጆቹ በምኞታቸው ምን እንደሚያደርጉ ያወራሉ። ፒተርም ከአንድ አሸናፊ ይልቅ 2 አሸናፊዎች እንዲኖሩ እጠይቃለሁ ይላል። ሬይ አጠቃላይ ስርዓቱን ለመለወጥ ይፈልጋል፣ ነገር ግን ምኞቱ በቀጥታ የአገሪቱን ሁኔታ ሊለውጥ እንደማይችል ሌሎችም ይጠቁሙታል። ተስፋ ይቆርጣሉ። ስለዚህ ሜጀርንና ውድድሩን መርገም ይጀምራሉ። ምሽት ላይ ከባድ ዝናብ መዝነብ ይጀምራል። ሬይ በጭራሽ ነቅቶ መቆየት አይችልም፣ ስለዚህ ፒተር እንዲራመድ እየረዳው ነው። ጠዋት ላይ 144ኛው ማይል ይደርሳል። አርተር ለመጸዳዳት ይቆማል። ወታደሮቹ በፍጥነት ያስጠነቅቁታል፣ ስለዚህ ሳይጨርስ መቀጠል ይኖርበታል። ድካማቸውን ለመርሳት ልጆቹ ማውራታቸውን ይቀጥላሉ። ስለዚህ ሬይ እንደ ጀግና ስለሚቆጥረው አባቱ ለፒተር ይነግረዋል። አባቱ እንደ ፍልስፍና ያለ ህገወጥ ትምህርቶችን ያስተምረው ነበር። መንግስትም እንደ ቀዳተኛ ይቆጥረው ነበር አባቱን። ሜጀር ራሳቸው ትምህርቱን እንዲያቆምና ታማኝነቱን እንዲያረጋግጥ ጠይቀውት ነበረ፣ ነገር ግን የሬይ አባት እምቢ ያለና ወዲያውኑ ተገደለ። ከዚያም ሬይ ምስጢሩን ይገልጻል። ዘሎንግ ዋክን የተቀላቀለው ሽጉጥ ተመኝቶ ሜጀርን ለመግደል ነው። በመንገዱ ዳር ቆመው ሲሰቃዩ ማየት ስለሚወዱ ሰዎች ያማርራል፣ ነገር ግን ፒተርም እነሱም የስነ ስርዓቱ ሰለባ እንደሆኑ ያስታውሰዋል። ይህ ክቡር ነገር እንደሆነ እንዲያስቡ ያደርገዋል። በ170ኛው ማይል ማንም ለማውራት ፍላጎት የለውም። እግሮቹ በደም የተሞሉ አንድ ልጅ ከዚህ በላይ መቋቋም አይችልም። ወታደሮቹም እርዳታ ይጠይቃል። ወደ ታንክ ላይ ለመውጣት ሲሞክር አንድ ወታደር ወዲያውኑ ወደ ታች ይገፈዋል። ታንኩም በእግሮቹ ላይ ይሄድበታል። በህመም እየጮኸ ሳለ አሁንም ማስጠንቀቂያ ይሰጠዋል። በመጨረሻም ጭንቅላቱ ላይ ይተኩስበታል። ይህ ትዕይንት ሌላኛውን ልጅ አእምሮውን እንዲስት ያደርገዋል። ልብሱን አውልቆ ከመንገዱ ይወጣል፣ እሱም ይረሸናል። ምሽት ላይ ቡድኑ 201ኛ ማይል ላይ ይደርሳል። ሃንክ መቆም እንኳን አቅቶታል። ሬይ ለማበረታታት ይሞክራል፣ ነገር ግን ሃንክ ትዕግስቱን ጨርሷል። አቅሙን ሁሉ አሟጧል። ዘወር ብሎ በጭነት መኪና ውስጥ ወዳሉ ወታደሮች ይቀርባል። እዚያው ይረሸናል። የተሰበረው አርተር ጓደኛው ሲሞት ሊይዘው ይሮጣል። ማስጠንቀቂያም ያገኛል። ስለዚህ ሬይ እሱን ለማዳን ጎትቶ መውሰድ ይኖርበታል። በማግስቱ ጠዋት 209ኛው ማይል ላይ ይደርሳሉ። የቀሩት 6 ልጆች ብቻ ናቸው። ሃንክ ሚስት እንደነበረው ያስታውሳል። ከሽልማት ገንዘቡ የተወሰነውን
መጨረሻውን ለእሷ ለመለገስ ይስማማሉ። ጨዋታቸው ጋሪን አያካትትም። እሱም እንደተገለለ ይሰማዋል። ሬ ጋሪ ቀርብና የራንክን ሞት ከሆነበት ጊዜ ጀምሮ እያሳደደው እንደሆነ ይገልጸዋል። ነገር ግን ልጁ እንዲሞት በጭራሽ አልፈለገም ነበር። ጋሪ ይቅርታ ይጠይቃል። ነገር ግን የእሱ ጥፋት እንዳልሆነ አጥብቆ ይናገራል። ለሃንክ ሚስት ገንዘብ ለመለገስ ቃል ይገባል። ስለዚህ ቡድኑ እሱን በጓደኝነት ውስጥ ሊያካትቱት ይስማማሉ። ጉዞውን ሲቀጥሉ ጋሪ ስለ ሁኔታው ይጮሃል። በግልጽ የጥፋተኝነት ስሜት መቋቋም አልቻለም። በሌሎች ላይ ከተቆጣ በኋላ ወደፊት ይራመድና በሾርባ ማንኪያ ራሱን ይጎዳል። ወታደሮቹ አሁንም ማስጠንቀቂያ ይሰጡታል። እንደተለመደውም ጭንቅላቱ ላይ ይተኩሱበታል። በ260ኛው ማይል ልጆቹ በመዝፈን ስሜታቸውን ለመጠበቅ ይሞክራሉ። በ5ኛው ቀን 278ኛው ማይል ላይ ይደርሳሉ። ወደ ሬይ የትውልድ ከተማ የሚወስደውን መንገድ ይይዛሉ። ኮሊ ሬይ እናቱን ስለሚያያት እድለኛ እንደሆነ ያስባል። ሬይ ግን እንደገና ሊተዋት ስለሚገደድ እንደ እርግማን ይቆጥረዋል። በ286ኛው ማይል ከተማዋን ማቋረጥ ይጀምራሉ። የሬይ አንዱ ጫማ ይበጠሳል። አርተር ሚዛን አለመጠበቅ ነገሮችን እንደሚያከብድ ይነግረዋል። ስለዚህ ሬይ ሁለቱንም ጫማዎች ያውልቃል። እግሮቹ በደም የተሞሉ እንደነበር ይታያል። ጂኒን በአቅራቢያው ሲያይ ሬይ መቆጣጠር አቅቶት ሊያቅፋት ይሮጣል። ጂኒ ወደ ኋላ ፈግፍጋ በመንገዱ ላይ እንዲቆም ትማጸኗለች። ፒተርም ወታደሮቹ እንዳይረሽኑት ሬይ ልክ በሰዓቱ ይጎትተዋል። ሬይ ለምታለቅሰው እናቱ የመጨረሻ ይቅርታውን ይጮሃል። ከአባቱ እንደማይሻልም ይረዳል። ጉዞውን ሲቀጥልም ፒተር ስለ ራሱ ቤተሰብ ለሬይ ይነግረዋል። ወላጆቹ በጦርነት ወቅት ሞቱ። እሱም ወደ አጎቱ ተላከ። አጎቱ ፒተር 10 ዓመት እስኪሆነው እና እስኪሞት ድረስ ይደበድበው ነበር። ከዚያም በኋላ ፒተር በመስረቅ እና በመዋጋት በጎዳናዎች ላይ መኖር ነበረበት። አንድ ቀን በውጊያ ወቅት ተቃዋሚዎች ፊቱን በቢሉ አሰነጠቁት። ፒተርም ሆስፒታል ገባ። ለሆነው ነገር ራሱን ወቀሰ። በዚያ ቀን ደግሞ በጣም ጨለማ በሆኑ ጊዜያት እንኳን ሁል ጊዜ ብርሃኑን ለማግኘት ቃል ገባ። ካሸነፈ ገንዘቡን ወላጅ አልባ ህጻናት ለመርዳት ይጠቀምበታል። በ306ኛው ማይል ስቴቨንስ ከእንግዲህ እርስ በራሳችን መረዳዳት የለብንም፣ ካልሆነ ይህ በጭራሽ አያበቃም ይላል። ሌሎችም ምንም እንኳን መጥፎ ስሜት ቢሰማቸውም ይስማማሉ። የአርተር አፍንጫ ደም መፍሰስ ሲጀምር ሌሎች ግድ እንደማይሰጣቸው ማስመሰል ይኖርባቸዋል። ይህ ኬይ እንዲቆጣ ያደርገዋል። ስለዚህ ወደፊት ይሮጥና ከአንድ ወታደር ሽጉጥ ቀምቶ ይገድለዋል። ልጆቹ ኬይ በምላሹ ሲረሸን በማየት ያዝናሉ። ኬይ የእሱን ሞት እንዲወስዱበት አይፈልግም። እነሱ ሳይጨርሱት ራሱን ያጠፋል። በ324ኛው ማይልም የአርተር አፍንጫ ደም መፍሰስ ይባባሳል። ፒተር እና ሬይ ስምምነቱን ትተው እንዲራመድ ይረዱታል። ነገር ግን አርተር ብዙ ጊዜ እንደማይቀረው ያውቃል። የአንገት ሀብሉን ለአያቱ እንዲሰጡለት ጓደኞቹን ይለምናቸዋል። አርተር ደግሞ ከእነሱ ከመራቁ በፊት ዞር ብለው እንዲያዩት ይጠይቃቸዋል። ወደ ጭነት መኪናው ይራመዳል። ወታደሮቹም በፍጥነት ይገድሉታል። አሁን በ326ኛው ማይል ምሽት ይተካል። የመጨረሻዎቹ 3 ተጫዋቾች ድልድይ ሲያቋርጡ ሜጀር እያወራቸው ነበር። ሬይ ተበሳጭቶ መሳደብ ይጀምራል። ነገር ግን ሜጀር አልተቀየመውም። አሸናፊ የሚያስፈልገው ገዳይ በደመነፍስ ያ ነው ብለው ያስባሉ። ስቴቨንስ አጋጣሚውን ተጠቅሞ ከሜጀር በደርዘን የሚቆጠሩ ህገወጥ ልጆች አንዱ እንደሆነ ይገልጻል። ምኞቱም በአባቱ ቤት መኖር ነው። ሆኖም የሰውነት ክፍሎቹ እየከዱት እንደሆነ ይሰማዋል። ይህ አሁኑኑ እንዲያበቃ ይፈልጋል። ስቴቨንስ ከእነሱ ጋር መራመድ ክብር እንደሆነና አሸናፊው ፒተር ወይም ሬይ በመሆኑ ደስተኛ እንደሆነ ይናገራል። ከዚያም መራመዱን ያቆማል። ወታደሮቹም አባቱ ግድ ሳይላቸው ይረሽኑታል። ከጥቂት ጊዜ በኋላ ዝናቡ መዝነብ ይጀምራል። ሬይ ሞትን ይፈራ እንደነበር ያምናል። ነገር ግን ብዙ ልጆች ሲሞቱ ካየ በኋላ ከእንግዲህ አይፈራም፣ ምክንያቱም ይህ ቅጽበት አስፈላጊ ነው። በ331ኛው ማይል ጥንዶቹ አንድ ከተማ ይደርሳሉ። ከዚያም ብዙ ህዝብ እያበረታታቸው ነው። ፒተር ሬይ ከእናቱ ጋር እንዲገናኝ እኔ ተዋለሁ ይላል። ነገር ግን ሬይ እምቢ ብሎ እንዲቀጥል ያሳምነዋል። ከዚያም ፒተር ሬይ ከኋላው መቆሙን ሳያውቅ ወደፊት ይራመዳል። ወዲያውኑ ወታደሮቹ ይረሽኑታል። ፒተርም ሊመለስለት ይሞክራል። ነገር ግን እሱ አሸናፊ በመሆኑ ወታደሮቹ ጎትተው ይወስዱታል። ሬይ ለፒተር እንደሚወደው ይነግረዋል። ሜጀር የመጨረሻውን ገዳይ ጥይት ከመተኮሳቸው በፊት ለእናቱ ይቅርታ ይጠይቃታል። ህዝቡ ይጮሃል። ርችቶችም ሰማዩን ይሞላሉ። ፒተር ግን አእምሮ ይረበሻል። ሜጀር ለፒተር እንኳን ደስ አለህ ይላሉ። ምኞቱንም ይጠይቁታል። ፒተር አንድ ቀን ለልጆቹ እንደ ድል ምልክት አድርጎ እንዲሰጣቸው የወታደር ሽጉጥ እፈልጋለሁ ይላቸዋል። ወታደሮቹ ይጠነቀቃሉ። ነገር ግን ሜጀር ፒተር ጥሩ ሰው ስለሆነ ምኞቱን ፈጽሙለት ይላሉ። ፒተር ሽጉጡን እንደያዘው ወዲያው ሜጀር ላይ ይደግንበታል። እሳቸውም ሊያረጋጉት ይሞክራሉ። ዝናውንም ሀብቱንም ያስታውሱታል። ፒተር እያለቀሰ ይህ ለሬይ ነው ብሎ ይመልሳል። ከዚያም እዚያው ሜጀርን ይረሽናቸዋል። ሽጉጡን ጥሎም ይሄዳል።